በጣም የሚገርማችሁ ሱሐባዎች ወላጆቻቸውን በጣም ለኺድማ ከነበራቸው ጉጉት እና ፍላጎት ብዛት የተነሳ እነሱ ከሞቱ በኋላ ሊኻድሟቸው ይፈልጋሉ። እኛ ግን በህይወትም እያሉ ዘንግተናቸው አላህ ተመከነ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ቡኻሪ እንደዘገቡት أن رجلا جاء إلى النبي صلى الله عليه وسلم قال يا رسول الله هل بقي من بر أبوايا شيء أبرهما به بعد موتهما؟ قال نعم. قال إنفاض أهدهما والصلاة عليهما والاستغفار لهما وإكرام صديقهما والصلة الرحم التي لا تصل إلا بهما. قال النبي صلى الله عليه وسلم አንድ ሰው የመጣና ወላጆቼ ከሞቱ በኋላ ለነሱ የምኻድማቸው ኺድማ አብቅቷል ወይስ አለ ብሎ ጠየቃቸው። ልበል ወላጆቻችን የሞቱብን ይሄንን ሐዲስ እናድምጥ ኢንሻአላህ። የወላጆቻችንን ሐቅ ሳንወጣ አምልጠውናል፣ ማንም መወጣት አይችልም መቼም። ኢንሻአላህ በዚህ ልንክሳቸው እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም አዎ በመሞታቸው አይቋረጥም አሉት። አምስት ሐቅ አላቸው። አወለን ኢንፋዱ አህዲሂማ እነሱ ከመሞታቸው በፊት አንድ የጀመሩት ጥሩ ስራ ነበር፣ ሳይጨርሱት ሞቱ። ኦር የገቡት ቃል ነበር፣ ይሄን ነገር አደርጋለሁ ብለው ነበር፣ ሳያደርጉ ሞቱ። ወይንም ጥሩ ወሲያ ነግረውክ ነበር። እንደዚህ አይነቱን የነሱን መወጣት ኢንፋዱ አህዲሂማ ቃላቸውን ማሟላት ምንድነው? የነሱ ሐቃቸው ነው። አንደኛ ሐቃቸው። ሁለተኛ ወሰላቱ ዐለይሂማ ለተቀን ለነሱ ዱዓ ማድረግ የነሱ ሐቃቸው ነው ከሞቱ በኋላ። تمام ከሞቱ በኋላ የምናደርግላቸው ዱዓ ለነሱ ሐቃቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን አሉ? فاذا مات ابن آدم انقطع عمله الا من ثلاث صدقة جارية او ولد صالح او علم ينتفع به قال النبي صلى الله عليه وسلم አንድ ሰው ከሞተ ስራው ተቋረጠ፣ በቃ እሱ ነገር አበቃ ማለት ነው። ምንም ይሁን ምን ወለይም ይሁን ሙርሰልም ይሁን ምን ከሞተ በኋላ ስራው አበቃ፣ የሚሰራው ስራ የለም ከሶስት ነገሮች በስተቀር ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰደቀቱ ጃሪያ። ሰደቃ ጃሪያ ማለት ቀጣይ የሆነችን ሰደቃ አስቀምጬ ሄጄ ነበር። መስጂድ ገንብቼ ሊሆን ይችላል፣ ድልድይ ዘርግቼ ወይም ውሃ አስቆፍሬ ሊሆን ይችላል፣ የሆነ ኸይር ስራ ሰርቼ ሊሆን ይችላል። ያ ስራ በተሰራበት ቁጥር ኢላ የውሚል ቂያማ የሚቆይ ከሆነ ያ ነገር እስከ የውሚል ቂያማ በተሰራበት ቁጥር ለኔ አጅር ይመጣልኛል እኔ በሞት። አንድ አይደል ሰደቃ ጃሪያ። ሁለተኛው ጥሩ ልጅ የወለደ አባት፣ ጥሩ ልጅ የወለደች እናት ልጃቸው ዱዓ ባደረገላቸው ቁጥር ምን ይመጣላቸዋል? የአላህ Subhanahu Wa Ta'ala ረህመትና አጅር እነሱ ላይ ይሆናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጥሩ የቀራ ልጅ የወለዱ እናቶች ቡሽራ፣ ጥሩ የቀራ ጥሩ ዲን ያለው ልጅ ያላቸው ወላጆች ቡሽራ። ይሄ አለላቸው፣ ይሄ ኒዕማ አለላቸው ከአላህ Subhanahu Wa Ta'ala። እቺን ነገር ነገ ከሞትን በኋላ የሚመጣልንን ጥሩ ስራ ላለማበልጸግ ስንል እኛ ግን ዛሬ ተዘናግተን ወላጆች ልጆቻቸውን የሚያስተምሩት አብዛኞቹ ዓለማዊ ትምህርት ላይ ነው ፎከስ የሚያደርጉት። መንፈሳዊ ትምህርት ላይ ወይም ዲን ትምህርት ላይ ጨርሶ ዘንግተውታል። እና ጥሩ ልጅ የወለደ ጥሩ ልጅ የወለደ ወላጅ ዱዓ ባደረገለት ቁጥር አጅር ይደርሰዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ዒልሙ ينتفع به ጥሩ ዒልም አስተላልፈ ሄደሃል አንተ ዒልም الشرعي አስተላልፈ ሄደሃል። ያንን ዒልም ሰዎች በተጠቀሙበት ቁጥርና ባስተማሩ ቁጥር ላንተ አጅር ይመጣል። ዛሬ ብናደርገው ሙሐደራ እስካለ ድረስ ሰዎች በተጠቀሙበት ቁጥር ይሄንን ሙሐደራ ባደመጡ ቁጥር ለኛ አጅር ይመጣልናል ኢንሻአላህ ሊወጅሂ ከሆነ ለሱ ብለን ያደረግነው እንደሆነ اللهم اجعله لوجهك الكريم يا رب العالمين. والصلاة عليه يمتلع الحديث النبي صلى الله عليه وسلم للا أبو تالي وعند الترمذي في صحيح الجامع أن النبي صلى الله عليه وسلم أكبر قال أن الرجل ترفع درجاته في الجنة فجعة فيقول لما رفعت درجة يا ربي ما عندي من عمل. يقول الله عز وجل بدعاء ولدك صالح لك من بعد موتك بلو إلى الله النبي صلى الله عليه وسلم.
አንድ ወላጅ አላህ Subhanahu Wa Ta'ala አንድን ሰውዬ ደረጃ ጀነት ውስጥ በአንድ ጊዜ ከፍ ያለ ሲያደርገውና ሲያልቅለት ምን ብሎ ይላል? ያ ረቢ ትላንትና የሰራሁትን ስራ አጅሬን ሰጥተኸኛል፣ ይህ ዛሬ ከየት መጣልኝና ነው ደረጃዬን ያላቀውና ከፍ ያደረክልኝ ብሎ በሚጠይቅበት ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄማ አንተ ከሞትክ በኋላ ልጅህ በሚያደርገው ዱዓ ምክንያት ነው ደረጃህን ያላቅኩልህ ብሎ ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ለወላጆቻችን የምናደርገው ዱዓ ከሞቱ በኋላ የምንሰራላቸው ስራ አንዱ ዱዓ ነው። ሌላው ደግሞ ወኢክራሙ ሰዲቂሂማ ጓደኞቻቸውን ማክበር፣ ጓደኞቻቸውን መቀጠል። ትላንትና እነሱ በመሞታቸው ምክንያት ተቆርጦ የነበረን ዝምድና ሄደህ መቀጠል። ለዚህ ነው አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ يوما من الأيام خرج من مكة مسافرا وجد في الطريق أعرابيا قال له الأعرابي لعلك تحسن علي فأحسن عليه درهمين أو 3 دراهم ثم قال عبد الله بن عمر من أنت؟ قال له أنا فلان ابن فلان. عبد الله بن عمر رضي الله عنه قالت عندك وده هنا بوتا سيسافر عند أعرابي ويمي هنا بالاغر سويه كبت سياقد አገኘ። ያ ሰውዬ አብዱላህ ኢብኑ ዑመር ከበስተኋላ ጓዶችና ብዙ ሰዎች ነበሩ፣ አጅቦት ይሄዱ ነበር። ጥሩ ሰው ነው ብሎ በመገመት እባክህ ለአላህ ብለህ የሆነች ነገር በለኝ ብሎ አብዱላህ ኢብኑ ዑመር 2 ድርሃም 3 ድርሃም ሰጠው። ከዚያም ለእስልምና ሐቅ ያህል ማን ነህ አንተ? እኔ እገሌ ልጅ ይባላለሁ ከብት ያገድኩ። አብዱላህ ኢብኑ ዑመር ከግመሉ ላይ ዘሎ ወረዳ፣ ኩታውን አወለቀና ሀዲያ ጀባ፣ ጃኬቱን አወለቀና ሀዲያ ጀባ። አህያ ላይ እቃውን ጭኖ ነበር። ያንን እቃውን ወደ ጓዶቹ አደረገና አህያውንም ሀዲያ ጀባ አለ። አዚያ ሰሃባዎች ተገረሙና ምን አሉ? ያ አባ አብዱላህ ኢነ الأعراب لا يرضون ولو باليسير። ባላገሮች እኮ የገጠር ሰዎች የሆነ ትንሽ ነገር ብትሰጠው እድሜ ልኩን ይመርቃል፣ ይደሰታል። ምን ነው ሀዲያ በዛህበትሳ ብለው ቢሉት አብዱላህ ኢብኑ ዑመር ምን አለ? እሱ እኔ ላይ ሐቅ አለው። እንዴት ብሎ ሐቅ ነው? ገና አሁን አይደል የሚተዋወቀው? የት መጣ ሐቁ? አባቱ ከአባቴ ዑመር ረዲየላሁ ዐንሁ ጋር ጓደኛ ማቾች ነበሩ፣ ወዳጃሞች ነበሩ። አባቴ ቢሞት ነው እንጂ የሱ የተቋረጠው የሱ አላቃ ወይም ግንኙነት የተቋረጠው ትላንትና አባቱ ከአባቴ ጋር ጓደኛ ነበር። ስለዚህ እሱ እኔ ላይ ሐቅ አለው። ኢነ ሚን አበሪል ቢሪ አን የሲለ አህለ ውዲ አቢሂ ባዕደ አን ይወሊህ ይላሉ አብዱላህ ኢብኑ ዑመር። በጣም ለወላጆች የምሰራላቸው በጣም ጥሩ ስራ ቢኖር እነሱ ከሞቱ በኋላ የነሱን ዘመዶች እየዞርክ መዘያየርና መቀጣጠል ለነሱ ከምትውልላቸው በጣም ምርጥ ስራ አንዱ እሱ ነው ይላል አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ። እና ወኢክራሙ ሰዲቂሂማ ይሄ ሐቃቸው ነው የሞቱ ሰዎች። ወሲለቱ الرحم التي لا توصل الا بهما እነሱ በመሞታቸው ተቆርጦ የነበረውን ዝምድና አያት፣ አክስት፣ ቤተሰብ ምናምን ወላጆች በመሞታቸው ተቆረጠ። ያንን ዝምድና እየዞርክ መቀጣጠሉ የነሱ አንዱ ሐቃቸው። ዝምድናን መቀጠል ማለት ዛሬ እኛ እንደምናደርገው አይደል። እኛ የምናደርገው ዝምድናን እንቀጥላለን ብለን የሚዘይረንን ሰው ነው ዞረን የምንዘይረው። ከኛ ጋር የሚግባባውን ሰው ነው የምንግባባው። የሆነ ጥሩ ነገር የሚሰራልንን ሰው ነው ጥሩ ነገር የምንሰራለን። ያ አይደለም። ይሄማ ሙካፋአ ነው አለ አቡ ሁረይራ ረዲየላሁ ዐንሁ። ይሄ የሚባለው ብድር በምድር እንደማለት ነው፣ መከፋፈል ነው እንጂ መቀጠል አይደለም። ኢነማ ዝምድና ብሎ ማለት ሲቆርጥ መቀጠል ነው አለ አቡ ሁረይራ ረዲየላሁ ዐንሁ። ዝምድና መቀጠል ማለት እሱ ሲያስከፋህና ዝምድናህን ሲቆርጥብህ እየዞርክ መቀጠል ነው ብለህ ነው። የወላጆች ሐቅ አንዱ ከሞቱ በኋላ በእነሱ መሞት ተቆርጦ የነበረውን ዝምድና መቀጠል ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም።